ተመልካቾቻችን በደቡብ ጎንደር በአብይ አህመድ ሰራዊት ላይ ከፍተኛ ኪሳራ ያደረሰ ጥቃት መፈጸሙ ተገለጸ። ከሰሞኑ የደጋ ዳሞቱ ድል ወዲህ ከተደረጉት ተጋድሎች ከፍተኛ ወታደራዊ ድል የተገኘበት አውደ ውጊያ እንደሆነም ያገኘነው መረጃ ያመለክታል። በቀጠናው የሚንቀሳቀሰው የአማራ ፋኖ በወሰደው የማጥቃት እርምጃ ከ100 በላይ የአገዛዙ ወታደሮች ሲገደሉ በርካታ የሚሆኑት መማረካቸውን የእዙ ህዝብ ግንኙነት ለአንከር ሚዲያ በሰጠው ቃለ መጠይቅ ላይ ገልጿል። ሞርታርና ዲሽቃን ጨምሮ በርካታ መትረየሶችና ብሬኖች በፋኖ እጅ መግባታቸውም ተመልክተዋል። በ9 ወታደራዊ ተሽከርካሪዎች ሰላምዬ ወደ ተባለች ከተማ እንዲሁም በ17 ተጨማሪ ወታደራዊ ተሽከርካሪዎች ከእብናት ወደ በለሳ በሌሊት በፋኖ ኃይሎች ላይ ከበባ ለመፈጸም ሲገሰግስ የነበረው የአብይ አህመድ ሰራዊት ደጋ መልዛ ላይ በደረሰበት ከፍተኛ ጥቃት በአብዛኛው ከጥቅም ውጪ መሆኑ የተገለጸ ሲሆን የተረፈው ወደ እብናት ተበትኖ መሸሹን ነው ከደረሰን መረጃ ለማወቅ የተቻለው። በጣም ነው ማመሰግነው ኮሎኔል አበራ አዛናው የቀድሞ የፈንጂ ማምከን ቢሮ ኃላፊ። እንግዲህ በድጋሚ ለአንከር ሚዲያ ታዳሚዎች አስተያየቶን ለመስጠት ፈቃደኛ በመሆኑ በጣም ነው ማመሰግነው ኮሎኔል አበራ። አሁን ስብሰባ ላይ እንዳሉ ነው የሚነገረው። የመከላከያ ካውንስል የሚባለው በተለይ በአማራ ክልል የደረሰውን ተከታታይ ሽንፈት ተከትሎ ስብሰባ መቀመጣቸው ነው። ትልልቅ ጀነራሎች ማለት የሰራዊቱ ከፍተኛ አዛዦች ናቸው የተሰበሰቡት። ምናልባት ይዘው የሚመጡትን የመፍትሄ ሐሳብ አብረን ለምናይ ይሆናል። ነገር ግን እንደዛው አማራ ክልል እንቆይና እንግዲህ መከላከያ ሰራዊቱ እየተመታ ነው፣ በከፍተኛ ቁጥር እየከዳም እንዳለ ይነገራል። አሁን ዛሬ እንደሰማነው ከሆነ የጠፉ ወታደሮችን መስመራዊ መኮንኖችን ለማፈላለግ መንገዶች ተዘግተው ኬላ ተዘርግተው ሰፊ የማሰስ ስራ እየተሰራ እንዳለ ነው የተገለጸው። እንደ እርሱ ካሉት ወታደራዊ ልምድ በመነሳት አንድ ሰራዊት በዚህ ደረጃ አደጋ ውስጥ ከገባ በዚህ ደረጃ ከተመታ ምንድነው ሊያደርግ የሚችሉ ለቆ ከመውጣት ባሻገር? አሁን ምን አለ መሰለህ፣ ከዚህ በፊት ግምገማ አድርገዋል መከላከያ ኮሎኔልና ጄኔራሎች። ከበታች ያለውን ይሄን ያልሆንን እንደዚህ ሆንን ተጎዳን፣ ይሄን ያክል የስለኛ ሆነ ይሄን ያል መሳሪያ ተተኮሰ ተብሎ ነገራቸው። ላይ ያሉት ኮሎኔልና ጄኔራሎች ተሰባስበው ግምገማ ሲያደርጉ ግን ይሄን ክልል ለቆ ለመውጣት የመጨረሻ ውሳኔ ላይ ደርሰዋል። ነገር ግን አሁን ይሄ የሞት ሽረት ወይም ስላፈሩ ብቻ ነው እንጂ አጠቃላይ ግምገማ የሚገመገመው የሚባለው ነገር የተለየ ነገር ነው ያለው። ሁለተኛ ይሄ ሰራዊት እየፈረሰ ነው። በቃ የመሸነፍ ምልክቱ እኮ ነው፣ ሌላ ነገር የለውም። አሁን እኛ ጋር የሚመጡ በጣም ብዛት ያላቸው የመከላከያ ሰራዊት አባላት አለ። ሲመጡ ይሄ ኤኬ 103 የሚባል ጥቁር ክላሽ አለ። ጥቁር ክላሽ እያለ አብይ ሁሌ እንትን የሚልበት አለ፣ የመጽናኛ ቃል። ይሄን ወሰዱብኝ ፋኖች፣ ይሄን እንትን አደረጉብልኝ እያለ ሁሌ የሚሟዘዝበት አማርኛ አለ። እሱን ሁለተኛ ስናይፐር፣ አንድ ሰው አንድ ስናይፐር እና ጥቁር ክላሹን ይዞ ይመጣል ወታደር። ሌሎቹም ልክ እንደዚህ እያደረጉ ያልተመቸው ባዶውን ነው የሚመጣ። ሲመጣ እንኳን ደህና መጣችሁ ብለን ነው የምንቀበላቸው። ስንጠይቃቸው በጣም የሚያሳዝን እየፈረሰ ነው፣ በአንድ ብሔር ብቻ ነው ያለው። ለምሳሌ ልንገርህ፣ አንድ ኦሮሞ 10 አለቃ ቢሆን አንድ ደቡብ 10 አለቃ ነው። ደቡቡ ሲኒየር ቢሆን ጁኒየሩ ኦሮሞ ነው። ግን ኦሮሞ እንዲመራ ነው የሚደረግ። ስለዚህ የዘረኝነት አባዜ ያለባቸው ገና ያልገባቸው ቲፒኤልኤፍ እንኳን ትምህርት የማይወስዱ አመራር ያለበት ነው። ስለዚህ የፈረሰ ሰራዊት ነው ያለው። ኮሎኔል አበራ እንግዲህ ፊልድ ማርሻል ብርሃኑ ጁላ ሰሞኑን በጅማ ተገኝተው ያደረጉት ንግግር አለ። ትግራይን ጉዳይ በተመለከተ ያነሱት ዛሬም ድረስ ያው በብዙዎች ዘንድ እየተጠቀሰ ይገኛል። ህዋቶችን ትግራይን ይዘው እንዲገነጠሉ ጭምር ነው እየጋበዙት። በእውነት እንደ አንድ ወታደር ምን ይሰማዎታል? ውስጡ የነበሩ ነው ያው ወታደሩ ስነ ልቦናውን ያውቃሉ። ይሄ ኢትዮጵያ የሰራዊት አካል የሚባለው በታሪክም ጭምር የሀገሪቱን ዳር ድንበር የሚጠብቅ ቁራሽ መሬት እንኳን ወደ ሌላ እንዳይሄድ ለመታገል መስዋዕት ለመሆን የተሰለፈ ቃል ኪዳን የገባ ሰራዊት አካል ነው። ግን የሰራዊቱ ዋና አዛዥ ተገንጠሉ ሂዱ የሚል ጥሪና ግብዣ ነው ያደረጉትና እንዲህ አይነቱ ነገር ከምን የመነጨ ነው የሚለውንም ነገር ምናልባት ሊያነሱልን ይችላሉ። ግን የእሳቸውን አጠቃላይ የጅማውን መልእክት የታዩት አንደኛ ምን አለ መሰለህ፣ ብርሃኑ ጁላ የመከላከያ ኢታማዦር ሹም መሆኑን አቆሞ የብልጽግና ዋና ተላላኪ መሆኑን ነው የምታየው። ፖለቲከኛ ነው የሆነ ወታደር። ፖለቲከኛ መሆን አይችልም፣ አይሆንም። ከዚህ በፊት ያሉ መንግስታትን ከአውሮፓን ብትሄድ፣ ከኤዥያ ብትሄድ፣ ከላቲን ብትሄድ፣ ሚድል ኢስት ብትሄድ፣ አፍሪካ ብትሄድ አምባገነን መሪዎች ወታደር የነበሩ ሰዎች ናቸው። አሁን ለምሳሌ ልንገርህ፣ አብይ ወታደር ነበር፣ አምባገነን ነው። አሁን እየሆነ ያለው ዲክታተር ነው እየሆነ ያለው። መንግስቱ ኃይለማርያም አምባገነን ነው
የሚባለው ጋዳፊ፣ እነ ሁሴን ሙባረክ፣ እነ አልበሽር፣ እነ ኪም ጁን፣ እነ ፊደል ካስትሮ የመሳሰሉት ምንድነው ከውትድርና ተነስተው አገርን አስተዳደሩ። ዲሞክራሲ የሚባል ነገር የለም፣ ሰብአዊ መብት የሚባል የለም፣ የግል የለም፣ የብዙሃን የለም። ስለዚህ በጣም 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 አምባገነን ነው አካሄዱ። አሁን አንድን ክልል ተገንጠሉ፣ ሂዱ፣ እንዲህ አድርጉ፣ መሳሪያውን አስረክቡ፣ የወሰዳችሁን እንደዚህ። ከዚህ በፊት እኮ በቪክቶሪያ ስምምነት መሰረት ምንድነው ያለው? ታንክ አስረክበዋል፣ መድፍ አስረክበዋል። እንዲህ ለአፍሪካን ዩኒየን ለነበሩ ታዛቢዎች ይህን ነገር ነው የተናገረ። አሁን እንደገና ተገልብጦ ታንኩን አስረክቡ፣ መድፉን አስረክቡ፣ በህገ መንግስቱ መሰረት መገንጠል ትችላላችሁ፣ እንዲህ ትላላችሁ። እሱ ስላለ አይደለም። ክልሎች ሁሉ ሲስማሙ ነው መገንጠል የሚችሉ። ህገ መንግስቱን በደንብ አድርጎ ማወቅና መገንዘብ ያስፈልገዋል። ይሄ ዝም ብሎ በየእንትኑ ላይ የተነሳ ሚዲያ ተናገርኩ። ሁለተኛ አማርኛ መናገርም አይችልም። ነገሮችን አሰጋግቶ እንኳን መናገር ጥሩ አማርኛ መናገር አይችልም። እኔ እንዴት አይነት ኢታማዦር ሹም እንደሆን ኢትዮጵያ በታሪኳ አይታው ሰምተው ማታቅ ኢታማዦር ሹም ነው። ሌሎቹ እኮ የበሰሉ ናቸው ከዚህ በፊት የነበሩት። ስለዚህ ዝም ብለህ ስታየው የፖለቲካ አሁን ጄኔራል የሚባል ኮሎኔል የሚባል አጠቃላይ የፖለቲካ ድርጅት አባሎች ናቸው። መጽሐፉ የሚለው ግን ምንድን ነው? አብዮታዊ ዲሞክራሲ የሰራዊት ግንባታ የሚል ነበር ቀይ መጽሐፍ። ያ ቀይ መጽሐፍ ከውስጥ አንዳንድ ጉድለቶች ነበረበት። ያ ነገር ወጣ። ከማንም ፖለቲካ ድርጅት አባል ነፃ ነው፣ ወታደር ነው የሚል። ብርሃኑ ጁላ ግን ጥሩ የሆነ የካቢኔ አባል ነው የሚመስል። እዛ ጅማ ሄዶ እንዲህ ብሎ መናገሩ በጣም የሚያሳዝን ነው። አሁንም ለአራተኛ ዙር ወደ ትግራይ ጦር አዝምቶ ከትግራይ ጋር አሁን ውጊያ ሊያደርግ ነው። በዚህ ውጊያ ላይ አማራ ክልል ይመጣሉ፣ በአፋር ይመጣሉ። ስለዚህ ታጣቂ ሁለቱም ክልሎች ለማድረግ የሚያደርገው እንትን ነው። ይሄ የፖለቲካ እንትን ነው፣ ጨዋታ ነው። በሶስተኛ ደረጃ ሙስሊሞች ላይ የሚደረግ ሴራ አለ። ሰምተህ እንደሆን እኛ የታረዱ እንትኖችን ይዘን መጣን፣ እንደዚህ ያደረግን፣ እንደዚህ አልሸባብን የሙስሊም ክልል ባለበት ቦታ ላይ ለምሳሌ ጅጅጋ ያስኩ፣ ገሌ ጋ ያስኩ፣ ሀረሬ ጋ ያስኩ፣ ወሎ ከሚሴል ጋ ያስኩ፣ እንደዚህ ይላል። አሁን ሂሳብ እየሰራ ነው። ሂሳብ የሚሰራው ሙስሊሞች ጋር የሆነ ነገር ሊያደርጉ ፈልገዋል ማለት ነው። ስለዚህ ፖለቲከኛ ሆኗል። ሰራዊቱን እየመራ አይደለም። ለነገርየው ከምርኮኛ እኔ ምንም ነገር አልጠብቅም። ኮሎኔል አበራ መረጃ ይደርሶታል አሁን ከእርሶ የቀድሞ ባልደረቦች አባላት? እንግዲህ መከላከያ ውስጥ እውነት ሁሉም እንዲያስባል ማለት የሚከብድ ነው። ልብ ያላቸው ቅን የሆኑ ስለ ኢትዮጵያ የሚያስቡ እየሆነ ባለው ነገር የሚከፉ በሰራዊቱ ውስጥ በአዛዥነት ደረጃ ይኖራሉ ተብሎ ይታመናል። በእርግጥ ትልልቆቹ ጀነራሎች በጥቅም የተሸበቡ ናቸው። መሬት ቦታ ንግድ ውስጥ የገቡ ስለሆኑ የስርዓቱ ዘብ ጠባቂ መሆናቸው አይቀርም። ነገር ግን እንደዛም ሆኖ ስለ ኢትዮጵያ የሚያሳስባቸው አይጠፉም እና እንደው ምን ይሰማሉ? መከላከያ ሰራዊቱ በእንደዚህ አይነት በማያባራ ጦርነት ውስጥ መቆየቱ በራሱ የሚፈጥረው የአእምሮ እንደው መድከም ይኖራል። ሰው ናቸውና ስለ ሁኔታው ይሰማቸዋል። ምን እየተባለ ነው? በዚህ ሁሉ የአብይ አህመድ የማያባራ የጦርነት ጥማት ውስጥ ሰራዊቱ አዛዦች ምን እያሉ ነው? እንደው መረጃው ከደረሱት። አሁን እኔ መረጃው አለኝ። በጣም የሚገርም አብረን ቁጭ ብለን እንኳን እስከ እኔ 2015 ሐምሌ ድረስ አብሬ ነበርኩ ስራ ላይ። ስለዚህ በዛን ሰዓት ቁጭ ብለን አብረን ስናወራ ሁላችንም ደስተኞች አይደለንም። ኮሎኔሉም በለው ከታች ያለው ወታደርም በለው ጄኔራሎችን ጓደኞች ቁጭ ብለን አብረን ስናወራ ደስተኞች አይደለም። እየተደረገ ያለው የማይሆን አዘቅት ውስጥ ገባን ነው የሚል ሁሉም። ነገር ግን እነኚህ ሰዎች ተይዘዋል። አሁን ለምሳሌ እኔ 6 ጓደኞችን አስሯቸዋል። ኮሎኔሎች ናቸው። ገሌ አልልህም። እነኚህ ሰዎች ጋር እንደዋወላለን። የምንደዋወል ግን ሰላም ናችሁ፣ እንዴት ናችሁ፣ ቤተሰብ እንዲህ አንተ እንዴት ነህ፣ አይዞህ፣ ራስህን ጠብቅ፣ እንዲህ ነው እንዲህ ስለሚሉኝ ብቻ ሞባይላቸው የተጠለፈ ነው። አሁን ቴክኖሎጂ አስገብቷል። በጣም ይገርም። አረብ ሀገሮች የሰጡት ይሄ ከዋትሳፕ ውጭ ያለው የመጥለፊያ መሳሪያ አለው። ስለዚህ እነኚህ ሰዎች ተይዘዋል፣ ተወጥረዋል። አንዳንዱ ግን ከላይ ያለ ዝም ብለህ በምታይበት ሰዓት የአማራ እናት ጡት ነካሾች ብዙ ሰዎችም አሉ። በዚሁ መልኩ ደግሞ በጣም የሚጸጸቱ በጣም የሚቆረቆሩ ምንም ማድረግ የማይችሉ በጣም ብዙ ኮሎኔሎችና ጄኔራሎች አሉ። እንደው ምን ይጠብቃሉ? እንደው ምን ይላሉ እነሱ? ነገ ከነገ ወዲያ በታሪክ እነሱም ተጠያቂ ናቸው። ይሄ መከላከያ ሰራዊት ሀገር መጠበቅ ሲገባው አይ ትእዛዝ ነው ከላይ ወረደልን የሚል ነገር ይመጣል። ትእዛዝ የመውረዱ ጉዳይ ሳይሆን ከምንም በላይ አንድ የመከላከያ ሰራዊት አዛዥ ምንም ይሁን ታማኝነቱ፣ አገልጋይነቱ ለሀገሪቱ ነው። ምናልባትም ለህገ መንግስትም ከተባለ ለህገ መንግስቱ ነው እንጂ ለአንድ ግለሰብ ስልጣን ለማስጠበቅ አይደለም። ስለዚህ ነገ ከነገ ወዲያ ከታሪክ ተጠያቂነት የሚያመልጡ አይደሉም። ይህንን ያውቃሉ። ዛሬ እንዲህ ተገደን ነው፣ በእንደዚህ አይነት ሁኔታ ነው ይህንን አደጋ
አብረን አካል ሆነን እየፈጸምን ያለ ነው። ይጸጽተናል ማለት ብቻውን ትርጉም የለውም። ሀገር መዳን አለበት። ስለዚህ ሰራዊት ውስጥ ያሉት ኮሎኔሎች፣ አዛዦች ባላቸው አቅም ባላቸው ቀዳዳ ተጠቅመው ችን ሀገር ካላዳኗት አብረው የታሪክም የፍርድም የፍትህም ተጠያቂ መሆናቸው የማይቀር ነው። እንደው ይህንን በተመለከተ ምን ማለት ይቻላል? አሁን እነሱ ጋር ስናወራ ምን አለ መሰለህ፣ አንደኛ ግምገማ ላይ ስትገባ ምንድነው የሚደረግ? መረጃ አሳልፋችሁ ምትሰጧላችሁ፣ እንደዚህ ነው ይባላሉ። እንዳይናገሩ ኮላፕስ አድርገዋቸዋል ጭንቅላታቸው፣ ምንም ነገር እንዳይናገሩ ምንም እንዳይሉ። በሁለተኛ ደረጃ አሁን ያልከው ትክክለኛ ነገር ነው። እነኚህ ሰዎች ኮሎኔልና ጄኔራሎች ከዛ በታች ያሉትም ተጠያቂ እንደሚሆን ፈርሷል የሰራዊት ነው የሚሉት፣ ፈርሷል ነው የሚሉት። በጣም የሚገርም እኮ ነው። የፈረሰ ሰራዊት ነው፣ ነገ ተጠያቂ ነን፣ ነገ እንዴ ልንሆን ነው፣ እንደ ደርግ ሰራዊት እኛ እንትን ልንል ነው የሚሉት። በሶስተኛ ደረጃ የምነግር ከላይ ያለው አጠቃላይ አሁን የነገርኩ መምሪያ ኃላፊዎች አሉ፣ የዋና መምሪያ ኃላፊዎች፣ እነሱ አጠቃላይ ኦሮሞዎች ናቸው። ከስር ያለውም ኦሮሞ ነው። ገብተህ የሆነ ቢሮ ትሰማ አንድ አይነት እንኳን ነው የምትሰማው፣ አንድ አይነት ነገር ነው የምታየው። በቃ እኔ የት ቦታ ነኝ ያለው ብለህ ራስህ እንድትጠይቅ የሚያደርግ ነገር አለ። ከእነሱም አሁን የማይታመኑ የኦሮሞ ልጆች አሉ። ከፋፍሎ ይሄ ወለጋ ነው ይላል፣ ይሄ ሐዋሳ ነው፣ ይሄ እንትን ነው ምንድን ነው ሲዳማ፣ ደቡብና ምስራቅ ኦሮሚያ ነው፣ ምዕራብ ኦሮሚያ ነው እያለ እየከፋፈለ እንትን ስለሚላቸው አርሲ ነው ይላል፣ ወለጋ ነው ይላል፣ ጅማ ነው ይላል። የተለያየ ነገር እያደረገ ስለሚከፋፍላቸው ራስ በራሳቸውም የተከፋፈሉ ናቸው። ስለዚህ አሁን እነሱ ተጠያቂ እንደሚሆኑ 100% እርግጠኛ ሆነው ነው እንትን ያሉት እና ጓደኞቼ ይነግሩኛል፣ እናወራለን፣ ምን እንላለን። አሁን ቅርብ ጊዜ ግን ያው ባልኩ መሰረት የመጥለፊያ መሳሪያውን ይዞ ስለገባ እኔም ለነሱ ስለማስብላቸው ምንም ነገር አልናገርም፣ ምንም አልደውልም፣ ምንም አልልም። አሁን እንግዲህ መከላከያ ካውንስሉ ስብሰባ ተቀምጧል። ምናልባት ጥብቅ በሆነ መልኩ ነው የሚነጋገሩት። የመጣው አደጋ ቀላል አይደለም። ብዙ ቦታ የጦርነት ድስት ጥደዋል። እንግዲህ የትኛውን በደንብ እንደሚገቡበት እርግጠኞች አይደሉም። በዚህ ላይ ሰራዊቱ የመዋጋት ሞራል እንደሌለው አሁን እርሶም ገልጸዋል። እየፈረሰ ያለ ነው፣ በብዙ መንገድ ሰራዊቱ ተዳክሟል የሚባል ነገር አለና ምን ይዞ ሊመጣ ይችላል? ይሄ መከላከያ ካውንስል ጦርነት ማቆም፣ የመጣ ያለውንም ማቆም፣ የጀመረውንም ምን ሊያደርግ ይችላል? ምን ምርጫ አለው? አሁን ምን አለ መሰለህ አቶ መሳይ፣ የተለከፈ ውሻ እየሄደ እየለካከፈ ሁሉንም ነገር ነው እንትን የሚያደርግ። ስለዚህ ብልጽግና አሁን ያለው ይሄ ብቻ ነው። መከላከያ ሰራዊቱ አሁን የምትለው የብልጽግና ሰራዊት እንጂ እኔ መከላከያ ሰራዊት አልልም። እንደዚህ አይነት የተዋረደ እንደዚህ አይነት ክብሩን ያጣ ለአንድ ብሔር ብቻ የቆመ የራሱን ዜጋ ሊጨፈጭፍ የሚመጣ ጂዲፒው እንኳን ከ2% በላይ አይሆንም ነው የሚባል የመከላከያ በጀት። እነሱ ግን ከ10% በላይ እና ከ15% በላይ አድርገው የራሱ ዜጋ አማራን ለማጥፋት አማራን ለማውደም ተዘጋጅቶ የመጣ ግን በጣም የሚገርምህ የአማራ ህዝብ ሁሉ ፋኖ ነው። ህዝብን ያሸነፈ ደግሞ ማንም መንግስት የለም። ይሄን አልተረዱትም። ስለዚህ አሁን የምነግርህ ነገር መከላከያው የፈረሰ ነው። ይሄ ካውንስል አሁን የምትለው ይሄ አሁን ዋና መምሪያ የሚባሉ ናቸው ካውንስል አባል። እነሱ ደግሞ ምንድናቸው? አብዛኛው የአንድ ብሔር ናቸው። የአንድ ብሔር ነው። አሁን ምንድነው ወደ ኤርትራ ዝም ብሎ ነው ተወው። ይሄ ያልሆነ ወሬ ነው የሚያወራው። ባለፈው ትዝ ይልህ እንደሆን ሶማሌላንድ ኤምኦዩ ሚሞራንደም ኦፍ አንደርስታንድ ተዋውሎ ተፈራርሞ እንትን አገኘን ያህል የባህር በር አገኘን ተባለ። በየክልሉ ሲያስጨፍር አደረ የራሱን ደጋፊዎች። ያ ነገር ግን ውሸቱን እየቆየ እንትን ተጋለጠ። ነዳጅ አምርታለሁ አሁን ደግሞ ነዳጅ ስላስደረገ አሁን የባህር በር ማግኘት አለብን እያለ እንትን ይላል። ያልሆነ ናተነ አፈል በቃ የመሞቻ የመቀበሪያው ነው። አሁን ወደ ትግራይ ነው የሚል ወደ ትግራይ ይበል። እኛ ደግሞ ከዚህ ሆነን እሱን እንቆሰቁሳለን። ስለዚህ በዲፕሎማሲ ውስጥ ተንበ ኢኮኖሚ ወደቀ፣ ዲፕሎማሲ እንትን አለ። በተለይ ደግሞ አየር ኃይሉ ላይ የተመለከተ አንድም ትንተና አቅርበዋል። አየር ኃይሉ ያው አጠቃላይ መከላከያ ሰራዊቱ ቁልፍ ቦታዎች በማን እንደተያዙ የሚታወቅ ጉዳይ ነው። ያው መከላከያው ብቻ ሳይሆን አጠቃላይ የሀገሪቱ ቁልፍ የሆኑ የስልጣን ቦታዎች በማን እጅ እንደሚገኝ የሚታወቅ ነገር ነው። ይሄ ለኦሮሞ ሕዝብ የሚጠቅም እንዳልሆነ ራሱ የኦሮሞ ሕዝብ እየተናገረ ይገኛል። ግን በተለየ ሁኔታ አየር ኃይሉ ላይ ትኩረት ሰጥተዋል። አየር ኃይሉ ምንድን ነው አየር ኃይሉ ውስጥ ያለው? አየር ኃይሉ ላይ በጣም የሚገርም ሪፎርም ተደረገ ተባለ። በፊት በትግራዮች ነበር በቲፒኤልኤፍ ተይዞ የነበረ አብዛኛውን ቦታ። ይልማ እስረኛ ነበር እንዳውም ወደ መጨረሻ። በኋላ ነው ብርጋዴር ጄኔራል ተሰጠው። አሁን በ2-3 ዓመት ያው ሌተናንት ጄኔራል ደርሷል። ስለዚህ አሁን ያደረገው የራሱን ሰዎች ነው እዛ ውስጥ ያስገባ። አሁን ድሮን ይገዛሉ። ድሮን ይገዛል። ሲቹዌሽን ይኖራል።
እንግዲህ ማስተኮስ ምን ማለት ነው? ያንን ግጭ ዜጎች ናቸው። ለምሳሌ ከየት ሊያመጣ ይችላል? ካዛኪስታን ከነበሩ ከተገነጠሉ ሀገሮች እያመጣ ነው እነሱ የሚያደርግ ሱ-25 ሱ-27 የሚባል ጄት አለ። እሱን እንኳን አሁን ቅርብ ጊዜ የተወሰነ መያዝ ጀምረዋል። ነገር ግን በዛ ፐርፌክት አይደሉም። ሚጋ 23 ሚጋ 1 የሚባል አለ። ዘመናዊ ነገር ተገጥሞላቸዋል። ኤል100 የሚባል አለ። አንቶኖቭ የሚባል አለ። ይህን ጡረታ በደርግ የነበሩ ጡረታ የወጡ ሰዎች ነው አሁን ይሄን ነገር የሚያበሩት። ስለዚህ አየር ኃይሉ የሚባለው የሚወራው አይደለም። አሁን ከሳውዲ አረቢያ አምጥቶ ነው ትርኢት ሲያሳየ ነበር። አንደኛ ከነሱ ነው የሚያመጣው ጉዳተኞቹ። እኛ ገበሬ ቤት ነው የሚደበድብ፣ የገበሬ ማሳ ነው የሚደበድብ፣ የጋማ ከፍት ነው እንትን የሚያደርግ። እኛ ጋር የሚወርቅ የሚመታ ምን የሚል አንድም እንትን ነገር የለም። ስለዚህ አየር ኃይሉ ቀፎ ነው። ምንም ነገር እንደሚለው አይደለም። ከሳውዲ አረቢያ ነው መጥቶ አሁን ትርኢት ስንተኛ ዓመቱን ሲያከብር የዛሬ ዓመት ያሳየ። ኢትዮጵያ ማድረግ አቅቷት ነው? የሰው ኃይል ስለሌለ ነው። ይሄ ዝም ብለህ በውሸት ትግርት መናገር ያለኝ እየተባለ እንትን የሚባለው በጣም የሚያሳዝን ነው። ሁለተኛ አማራን ለመጨፍጨፍ የአማራን መሬት ለመፈለግ አማራ ሆኖ እንዳይኖር ለማድረግ የተለያየ አማራን ለመጨፍለቅ ነበር ፍላጎቱ። ነገር ግን እኛ ልጆቹ የአማራ ልጆች ይሄ የአሁኑ ትውልድ ልበ ሙሉ፣ ሁለተኛ ለዓላማ ጽናት ያለው ትክክል አልሞ የሚተኩስ ጀግና ወጣት ነው ያለበት።